አሾካ ሲያገኛትም ልዕልት እንዳልሆነች ነገረችው። አሾካ ግን ይህ እውነት ለፍቅራቸው እንቅፋት እንደማይሆን በማረጋገጥ በጫካ ውስጥ የጋብቻ ጥያቄ ያቀረበላት። አዲሱ ተጋቢዎች በጫካ ውስጥ በደስታ ጊዜያቸውን እያሳለፉ ሳለ ከአሾካ መንግስት የተላከ አንድ ረዳት ድንገት ከፊታቸው ተከሰተ። አሾካ እውነተኛ ማንነቱን እንዳይታወቅበት ለረዳቱ ጥብቅ ማስጠንቀቂያ ሰጠ። መልእክተኛውም እናቱ በጽኑ መታመሟንና ልጇን ለማየት መፈለጓን ነገረው። አሾካም ሁኔታውን ለካዋኪ በማስረዳት በአስቸኳይ መሄድ እንዳለባት ነገራት። ገና ትዳር በጀመሩ ማግስት በመሆኑ ነገሩ ለካዋኪ ግራ የሚያጋባ ቢሆንም አሾካ ግን ቃሉን ጠብቆ ተመልሶ እንደሚመጣ ቃል ገብቶላት ተለያዩ። አሾካ በጭንቀት ተውጦ ወደ ቤተ መንግሥት ሲመለስ ግን እናቱ ፍጹም ደህና መሆኗን አረጋገጠ። እናቱ በህመም ስም እንዲመጣ ያደረገችው ልጇን ከመናፈቋ የተነሳ ለማየት ፈልጋ ብቻ ነበር። አሾካ ግን በዚያ ለመቆየት ፍላጎት አልነበረውም። የሚወዳትና በስደት እያለ ያገባት ሚስት ስላለች ወደ እሷ መመለስ እንዳለበት ለእናቱ በግልጽ ነገራት። እናቱ በሚስጥር ጋብቻ መፈጸሙ ቢያስገርማትም አሾካ ግን ጊዜው ሲደርስ ሚስቱን ይዞ እንደሚመጣ ቃል ገባላት። በይማ ልዕልት ካዋኪንና አርያን ደህንነታቸው ወደሚጠበቅበት የቀድሞ አገልጋያቸው ቤት ወሰዳቸው። እውነተኛ ማንነታቸው እንዳይታወቅም የካዋኪን የእግር አልቦና የአርያን የአንገት ሐብል ወስዶ ደበቀው። በይማ ለተጨማሪ ጉዳይ ወደ ቤተ መንግሥቱ ሲያቀና ልዕልቷ እዚያው እንድትቆይ አዘዛት። በሌላ በኩል አሾካ ወደ ቤተ መንግሥቱ ተመልሶ ከወንድሙ ሱሲማ ጋር ሰላማዊ ግንኙነት እንዳለው በማስመሰል አባቱን ወይንም ንጉሱን ይቅርታ ጠየቀ። ንጉሱም አሾካን የጦር አዛዥ አድርጎ በመሾም አንድ የተነሳ አመጽ ስላለ እሱን እንዲያስቆም አዘዘው። አሾካ የንጉሱን ትዕዛዝ ተቀበለ። ነገር ግን ስለ ትዳሩ ለመናገር ጨርሶ አልደፈረም። ከዛም ጦሩን በረዳቱ አማካኝነት ቀድሞ እንዲሄድ ካደረገ በኋላ ለጥቂት ጊዜ ሚስቱን ለማየት ወደ መደበቂያው አመራ። ይህ በእንዲህ እንዳለ በይማ ወደ ሚኒስትሩ ጋር በመሄድ ልጆቹ ደህና መሆናቸውን ተናግሮ ንጉስና ንግስትን ማን እንደገደላቸው ጠይቆ በሚመለስበት ወቅት ሚኒስትሩ በይማ ላይ ጥቃት እንዲሰነዘር ያደርጋል። በተጨማሪም ሚኒስትሩ የክህደት እርምጃውን አጠናክሮ ገዳዮችን ልጆቹ ወደ ተደበቁበት ስፍራ ላከ። በተደበቁበት ቤት ውስጥም አርያን ሊገድል የመጣውን ሰው ካዋኪ በፍልሚያ አሸንፋ ገደለችው። በዚህ መሃል ያረፉበት ቤት ባለቤት ልጅ የልዕልቷን አልቦና የልዑሉን ሐብል በማጥለቅ አሳዳጆቹን አታለለች። ገዳዮቹም እውነተኛዋ ልዕልትና ልዑል መስለዋቸው እሷንና ልጇን ያለ ርኅራኄ ገደሏቸው። በማግስቱ አሾካ ሚስቱን ለማግኘት በጉጉት ወደ ስፍራው ደረሰ። ነገር ግን በይማ ሞታለች የሚል መርዶ በማርዳት የእግር አልቦዋን ሰጠው። አሾካ በዚህ